የሚሸጥ ቤት እየላችሁ ቀርብ ያለው ወሎ 200 ካሬ ላይ ያረፈ ነው። አሰራሩ ኤልሽ በአሰራር እየተሰራ የእንጨት ቤት ነው። ህጋዊ ካርታ ፕላን ያለው ነው። ወሎ ሀርቡ ነው። አገር ውስጥም ያላችሁ ከሀገር ውጭም ያላችሁ የቻናሌ ቤተሰቦች ስጠይቁኝ ለነበራችሁ የምትፈልጉት ሰፈር ላይ ነው እየላችሁ የቀረብኩት እንዳልፋችሁ። ዋጋው ተመጣጣኝ ዋጋ ነው። በተጠራበት አይደለም የሚሸጠው ቦታም ሆነ ቤት ማለት ነው። እዚህ ጋር እኔ ለእናንተ መጥቼ ዋጋ ስነግራችሁ ሳስረዳችሁ ማለት ነው ባለቤቶች፣ ባለቦታዎች፣ ባለንብረቶች ያሉኝ ዋጋ ነው ለእናንተ መጥቼ የምነግራችሁ። አሁን ላይ ቦታም ቤትም ዋጋ እየጨመረ ይገኛል። የዚህን የ200 ካሬ ቤት ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914257198 ወይም በ0966388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናላችን ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም፣ ሁሉ መልካም ነው። የሚሸጥ ቤት እየላችሁ ቀርብ ያለው ወሎ 200 ካሬ ላይ ያረፈ ነው። አሰራሩ ኤልሺ በአሰራር የተሰራ የእንጨት ቤት ሲሆን ህጋዊ ካርታ ፕላን ያለው ነው። ወሎ ሀርቡ ነው። አገር ውስጥም ያላችሁ ከሀገር ውጭም ያላችሁ የቻናሌ ቤተሰቦች አካባቢ ደመቅ ያለ አቅርብልን ብላችሁኛል። ቦታም ቤትም ለዛሬ እየላችሁ የቀረብኩት ቤት ነው። መብራት ቆጣሪ አለው። ዋጋውን አሳውቃችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች ለዛሬ እየላችሁ የቀረብኩት ቤት ለመስጊድ ቀረብ ያለ ነው። አካባቢውም የደመቀ ሰፈር ነው። ዋጋው ተመጣጣኝ ዋጋ ነው። እዚህ ጋር እኔ ለእናንተ መጥቼ ዋጋ የምነግራችሁ ከነሱ የሰማሁትን ነው። ከባለቤቶች ከባለቦታዎች ይሄን ያህል ብለህ ዋጋ ንገራቸው፣ ከዛም ሲቀርቡ እንቀንሳለን ይሉኛል። መርሃባ ብዬ ነው ለእናንተ እዚህ ጋር እማቀርብላችሁ። ግልጽ ነው ብዬ ገምታለሁ። ለዛሬ እየላችሁ የቀረብኩትን ቤት ዋጋውን አሳውቃችኋለሁ። ተመጣጣኝ ዋጋ ነው። ወሎ ኬሚሴ ማህበር ቦታ ሊመራ ነው ማለት ነው። ተዘጋጁ ልትገዙ ያላችሁ ስጠብቁ ለነበራችሁ እንኳን ደስ ያላችሁ። እዚች ሰሞን ውስጥ ይመራል ማለት ነው። አይቆይም በነገራችን ላይ ማለት ነው። እንደዚህ ልላችሁ የቻልኩበት ምክንያት ማለት ነው ብር እንደዚህ የሚመሩት ሰዎች ማለት ነው ቦታውን እያስገቡ ነው አሉት። ገብቷችኋል አይደለ? ቦታውን ሊሰጡ ቅድሚያ የሚገባ ብር አለና ያንን እያስገቡ ስለሆነ ተዘጋጁ ላችኋለሁኝ። ስጠብቁ ለነበራችሁ አቅማችሁ አልፈቅድ ብሎ ህጋዊ ካርታ ፕላን ያለው ስጠብቁ ለነበራችሁ ውድ የቻናሌ ቤተሰቦች ለዛሬ እየላችሁ የቀረብኩት ቤት አድራሻም ነግራችኋለሁ። መግቢያ ላይ እንደሰማችሁት ቤቱ እዚህ ጋር አሰራሩ ኤል ነው። የቤትና የቦታ ዋጋ እየጨመረ ነው ያለው። ባለበት አይጠብቃችሁም። በርካታዎቻችሁ ታውቃላችሁ፣ እየገዛችሁ ነው፣ እየሸጣችሁም ነው። ለማታውቁ ሰዎች ግልጽ ለማድረግ ያህል ነው 160 ካሬ የማህበር ማለት ነው ሀርቡ ላይ 850 ሺህ 900 ሺህ አገዝቻችኋለሁ ማለት ነው። ግን አሁን ስንት ነው? 1.6 1.5 እየተሸጠ ነው ያለው 160 ካሬ። እነዚህ ለአስፋልት ቀረብ ያለው አካባቢ ደመቅ ያለው ማለት ነው ደረጃ አለው ብዬ ነግራችኋለሁ። በፊት ላይ እንግዲህ ከ450 ሁሉ ነበረ፣ 500 ሁሉ ነበረ። ከዛ እንግዲህ ተንስቶ አሁን በአጭር ጊዜ ውስጥ ጨምሯል። የገዛችሁ ሰው ተጠቃሚ ሆናችኋል። ያልገዛችሁ ደግሞ ከዛሬ ነገ እያላችሁ 8 ሰው 5 ሰው አማከራችሁ። እስኪ ምንድነው ውጤቱ? የለም። ግርም የምትሉ ደግሞ አላችሁ አንዳንድ የምታስቁኝ ሁሉ ማለት ነው። አሁን ላይ እኮ ቦታ ዋጋ ቀንሷል። አሁን ላይ እኮ ቤት ዋጋ ቀንሷል። ምን ተገኝቶ ነው የሚቀንሰው? ጥሩ ነገር ያው ጥሩ ነው፣ አልቀነሰም። የቦታም የቤትም ማለት ነው ባለበት ነው እየጨመረ ነው ያለው እንጂ እየቀነሰ አይሄድም። እንዴ ምን አይነት ይሄ አስተሳሰብ ነው? ምናልባት ሊቀንስ የሚችለው አንደኛ ቸግሯቸው ሊሆን ይችላል። ሁለተኛ ደግሞ ካላቸው ቤት የተሻለ ቤት ሲያገኙ ለዛ ሲሉ ቀነስ አድርገው ሊሸጡ ይችላሉ። ምክንያቱም ከነሱ ቤት የበለጠ ሲያገኙ ጨምረው ሊገዙ ማለት ነው ወደ ተሻለ ሰፈር ላይና ደመቀ ሰፈር ላይ ሊገቡ ብለው። ከዛ በስተቀር ቤት ቀንሷል ቦታ ቀንሷል የምትሉ ሰዎች ይሄ አባባል ነው። እያየሁትም ነው እያያችሁትም ነው ማለት ነው። ሁሉንም ነገር ደሴም በሉ ኮምቦልቻም በሉ ሀርቡም በሉ ወሎ ኬሚሴም በሉ እያያችሁ ነው። ቤተሰቦቻችሁ እየነገሯችሁም ስለሆነ
ግልጽ ነው ብዬ እገምታለሁ። ለዛሬ የላቸው የቀረብኩትን ቤት ዋጋውን ነግራችኋለሁ። ተመጣጣኝ ዋጋ ነው። ይህን ቪዲዮ ለ4 ሰው ለ5 ሰው ሸር አድርጉ። ቤት ላልገዙት ጓደኞቻችሁ፣ ዘመዶቻችሁ ሸር አድርጉ። 20 ሺህ ሰብስክራይብ ደግሞ አስገቡኝ። እንዳቅማችሁ ያቀረብኩላችሁ ነው ያለሁት። ቦታ ቤትም ማለት ነው። ቤተሰብ ልካችሁ እያስተናገድኩላችሁ እገኛለሁ። በዙ ነው የሚቀጥለው። ስለ አበረታታችሁኝ ከልቤ አመሰግናለሁ። የዚህ የ200 ካሬ ቤት ዋጋው 5.6 ነው። ድርድር አለው። ገዢ ሆናችሁ ማናገር ትችላላችሁ። ስልክ ቁጥር አለላችሁ። መግቢያ ላይ ስላችሁ ቪዲዮን ከጀመራችሁት በኋላ ከ47 እና ከ46 ሰከንድ በኋላ ስልኬን ማስታወቂያ ላይ ታገኙታላችሁ። ቤት መሸጥ ለምትፈልጉ፣ ቦታ መሸጥ ለምትፈልጉ፣ ደሴ ያላችሁ፣ ሀይቅ ያላችሁ፣ ኮምቦልቻ ያላችሁ ማናገር ትችላላችሁ። ሁሉ ኬሚስ ያላችሁ ማናገር ትችላላችሁ። በውስጥ አናግሩኝ። ስልኬ መግቢያ ላይ አለላችሁ ማስታወቂያ ላይ። ለዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ቤትና ቦታ ሳቀርብላችሁ ይደርሳችኋል። ለዛሬ እየላችሁ የቀረብኩትን ቤት እንደምትወዱ ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።